አምላክ አንተን በመልኩ ዋር ላይ ፈጠረህ ነው አይደለም? አዎ አምላክህ በመልኩ ፈጠረ አለ። ስለዚህ አምላክህ ይህን ይመስላል እያልከኝ ነው? ከዛ ነው እያልከኝ ያለው እኮ ገባኝ። እኔ ደግሞ መስዬን ታወራታለህ። ቆይ ግን እኔ ስለ አምላክ ስለ አንተ አምላክ ማውራት ፈለግኩኝ። የሚገርም ነገር ማለት ነው። ስለዚህ አሁን አሁን ተው፣ ቆይ መሲን ተዋት። አምላክህ እግዚአብሔር በመልኩ ሲፈጠር ይህንን ነው የሚመስለው? ይህን ነው የሚመስለው ወይ? መልስ። አዎ አምላክህ ይህንን ነው ወይ የሚመስለው ነው ጥያቄው፣ ወይስ ይሄኛው ነው? ኦኬ አይመስለኝም። ምናልባት ይሄኛውን ሊሆን ይችላል። ኖ አረ ይሄኛውን ሊሆን ይችላል። ኦኬ ወይ ይቅርታ፣ ይሄኛው ነው። ቆይ አይደለም። አረ ምን ሆነ ነው? ቆይ አንዴ እንደውም ላሳየህ። አረ እንደዚህ ቀልደማ። አረ ወላሂ ቆይ እኔ እንዴት እንደማደርግ እኔ ነኝ የማውቀው። ይሄንን ነው የሚመስለው? ቆይ አይደለም። አይ ጥያቄ እየጠየቅኩ ነው ያለሁት። መልስ። እሺ አዎ። ስለዚህ ሰው ፐርሰናሊቲ ላይ ለምን ትሄዳለህ? ለምን ፐርሰናሊቲ ላይ የምትሄደው? ልጅቷን እሷ ላይ ለምን ትሄዳለህ? ጥያቄ በአግባቡ ጠይቅ ነው የተባልከው። ለምን ሰው ላይ ትሄዳለህ? አምላክ በመልኩ የፈጠረው ሰው ላይ ለምን ትሄዳለህ? ጥያቄው እሱ። አንድ ተራ ሰው በሆነ እንኳን ክብር ያለ ሰው ልጅ እኮ ክብር ካለ ስነ ስርዓትን ይዘህ ጥያቄ በአግባቡ የሚያገባሽ የለም። ምን አባ ገባህ አንተ? ምን አባ ገባህ? ስለዚህ ያገባህ እኮ ምን አገባህ አንተ? ደንቆሮ ነው እንጂ ማለት ነው። የአንተ ነብይ ያለ አይደል እንዴ? ሚስቶች እንዳለ ጨርሶ ያገባብህ 1000 ሚስት አግብቷል እኮ። አንተ ከየት ታገኛለህ? አሁን አንተ ራሱ ይሄ ነው ሚስት የምታገኘው? አንተ ራሱ አዝንላለሁ። ቆይ 1000 ሚስት አግብቷል። አሁን አንተ ከየት ነው ሚስት የምታገኘው? ንገረኝ። ሁሉም ሰው 1000 ቢያገባ ደግሞ እንዴት ነው የምትሆነው? እስኪ ንገረኝ። አታውርደው። አንድ ጊዜ ዘጋቢው ይኸውልህ፣ እዚህ ጋር መስማት ያለብህ አለማግባት ካሳዘነ የኦርቶዶክስ ለምሳሌ አቡነ ማትያስ ሲኖዶሱ ፓትርያርክ ናቸው። በፓትርያርክ ስር ያሉት ኤጲስቆጶሳቱ ጳጳሳቶቹ እንዳለ አላገቡም። ያኔ አለማግባት ምንድን ነው? ቅድስና ነው እንደ ኦርቶዶክስ። ስለዚህ አንተ ኦርቶዶክስ አይደለም ወይ ምን አይደለም፣ ያኔ ስሜት ነው እያንገላታ ያለው እንጂ እውነት ሃይማኖተኛ አይደለም። የኔ አለማግባት ኃጢአት አይደለም፣ ወይም አለማግባት እድለቢስነት አይደለም። አለማግባት የዶግማ አይደለም፣ ይሄ ስርዓት ነው። የሰው ልጅ በህይወት ዘመን ሲኖር ሊያደርገውም ላያደርገውም የሚችል ነው። በኦርቶዶክስ ዶግማ ወይም በእስልምና ዶግማ አግቡ ተብሎ አልተደነገገም። ምንድነው? አምላካቸው አንድ አምላክ ነው፣ እሱን አምልኩ ነው የሚለው ቁርአን ላይ አምላካችን አላህ ሱብሃነሁ ወተዓላ። ዶግማችን ይሄ ነው። የሰው ልጅ የተፈጠረበት ዋና አላማ ይሄ ነው። ኦኬ። በክርስትና በኦርቶዶክስ ዶግማ ያደረገችልህ ምንድነው? ኢየሱስ ፈጣሪ ነው ብላ ደንግጋልሃለች። ከአንተ የሚጠበቀው ያንን ማመን ነው እንጂ ማግባት አለማግባት አይደለም። ሲቀጥል ማርያም አላገባችም አይደል የምትሉት? ለዛውም በማቴዎስ ወንጌል ምዕራፍ 1 አንቀጽ 25 ላይ ዮሴፍ ኢየሱስን እስከምትወልደው ድረስ ግንኙነት አላደረጋትም ተብሎ ተቀምጧል። ከዚያ በኋላ ግንኙነት አድርገዋል። እንግዲህ ግንኙነት ያደረገች ሴት፣ አርግዛ ልጅ የወለደች ሴት፣ ወሲብ የፈጸመችን ሴት አይ ድንግል ናት፣ ኢየሱስ የወጣበትን ማህፀን ድንግል ነው የምትሉ ናቸው። አለማግባት ለእናንተ ትልቅ ጽድቅ ከመሆኑ የተነሳ ማለት ነው። ስለዚህ አለማግባት እንደ ኦርቶዶክስ ጽድቅ ነው። አቡነ ማትያስ አላገቡም። የተለያየ ክፍለ ሀገር የሚያስተዳድሩ ጳጳሳት አላገቡም። እና ያሳዝኑሃል ሳያገቡ መኖራቸው። ጳውሎስ አላገባም። የኢየሱስ ክርስቶስ ደቀ መዛሙርቶች እራሱ ኢየሱስ አላገባም። እኔ አያሳዝኑም ባለማግባታቸው? በነገራችን ላይ እኔ ነግሬሃለሁ። አሁን በኋላ እታችሁን አዳም እኔ ገነት ስገባ ኢየሱስን ነው የማገባው ከፈለግኩ ማለት ነው። ምክንያቱም ኢየሱስ ምድር ላይ ሚስት አላገባም። እነ ጴጥሮስ እነ ጳውሎስ አይ ቲንክ እንግዲህ የጳውሎስ ሙስሊም አይደለም የሚለው ላይ እሱ ገና ነኝ እና ሐዋርያት እነ ጴጥሮስ እነ ማቴዎስ እነ ዮሐንስ ኢየሱስ እነ ያዕቆብ ገነት ይገባሉ። እነዚህ ሚስት አልነበራቸውም። እኔ ገነት ስገባ ማንን ነው የማገባው? ኢየሱስን ነው። ምክንያቱም ምድር ላይ ሚስት አላገባም። እኔ አለማግባቴ ለአይደለም የምር አይደለም። ያኔ ገነት ውስጥ እኮ ያገባሉ፣ ነቢያት ያገባሉ። ከምዕመናን አይደለም የሚያገቡት። ሰው አይደል? ኢየሱስ ሰው ነው። ምድር ላይ የማርያምን ማህፀን የከፈተ ወንድ ልጅ ነው አይደለም? ስለዚህ እኔን አታገቢ ምድር ላይ እድለቢስ ነሽ ካልከኝ ኢየሱስም ሳያገባ የኖረው ሳላገባ ሞታለሁኝ ገነት ውስጥ ያን ወይ ኢየሱስን መርጬ ወይ ማቴዎስን ወይ ዮሐንስን ወይ ጳውሎስን ማነው ጳውሎስ አይደለም
ወይ ማነው ጴጥሮስን አገባለሁ። አንተ የዚህ ነው አይደል የገረመህ? አንተ ግን ያላገቡት አንተ ታያችሁ እነ አትናቴዎስ የገቡበት ገሃነም አለ። ምክንያቱም አትናቴዎስ ነው ኢየሱስን ፈጣሪ ያደረገው። ኢየሱስ ፈጣሪ ነው የሚል ወንጌል እዚህ ምድር ላይ የለም። ተግባብተናል። ስለዚህ እኔን ለመጉዳት አይደል የመጣኸው። አንተ የምታመልከውን አምላክህን ነው የማገባው። ገና ቀጥሎ አይመስልም። ምን ትዝ እንዳለኝ ታውቃለህ? እሺ ቀጥል። የዳዊት ስራ ነው ትዝ ያለኝ። አሁን እንግዲህ ማግባት በጣም ትልቅ ቦታ ያለው ነገር ነው እንደሱ እንደ ሰውየው አነጋገር። ዳዊት ግን በሚያሳዝን ሁኔታ 100 ሰዎችን እንዲያገቡ አድርጓቸው። 100 ሰዎችን ማለት ነው። ተመልከቱ። ምን ይላል መሰላችሁ? ሰየፋቸው። አንደኛ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 18 ቁጥር 22 ጀምሮ ስትመለከቱት ሳኦልን እየጠየቀው ነው እና ሳኦልም ዳዊትን በፍልስጤማውያን እጅ ይጥለው ዘንድ አስቦ ምን አለው? የንጉሱን ጠላቶች ይበቀል ዘንድ ከ100 ፍልስጤማውያን ሸለፈት ታውቃላችሁ? ሸለፈት ነው እና ሸለፈት በቀር ንጉስ ማጫ አይሻም ብላችሁ ለዳዊት ንገሩት አላቸው። እንግዲህ ዳዊት የሆነ ሴት ነው ይቅርታ፣ ኦኬ፣ ሸለፈት ምን ማለት እንደሆነ ህዝቡ እንዲገባው አንዴ በራሳቸው ጥቅስ ልክፈትልህ። አንተ ታወራለህ። ጥቅሱ ምናልባት አንዳንድ ያልገባው ሊኖር ስለሚችል መጽሐፍ ቅዱስ ነው የምከፍተው ብዬ ነው። እሺ ይቅርታ ስላቋረጥኩ በጣም ይቅርታ። ይኸው እዚህ ጋር ቀጥል። ሸለፈት ማለት እዚህ መጽሐፍ ቅዱስ ላይ የምትመለከት ነው። እዚች ጋ ያለው ማለት ነው እና ስንት ሸለፈት ስንት እዚህ ጋ ያለውን ፈለገ 100 አምጣ አለው። ከዛ ዳዊት ሆይ ሄደና ቁጥር 26 ላይ የሚላል የሳኦልን ባሪያዎች ይህንን ቃል ለዳዊት ነገሩት። ከዛ በኋላ ዳዊትም ሰዎቹ ተነስተው ሄዱ። ከዛ በኋላ ከፍልስጤማውያን 100 ሰዎች ገደሉ ይላል። ከዛ ምን አደረጉ? ዳዊትም ለንጉሱ አማች ይሆን ዘንድ ምን አላቸው? ሰለባቸው። ከዛ በኋላ የቆረጠውን ደግሞ አምጥቶ ልክ ንጉሱ ሰጠ። ሳኦልም ልጁን ሜልኮን ዳረለት ይላል። እንዲቆርጦ ማይር ማለት ተረካከቡ ነው። እንደዚህ የቆጠረ 1 2 3 እያሉ ነው የተረካከቡ። 13 ነበር አሉ። እንዴት መደብ ላይ መድቦ ነው ሲሸጥ የነበረ ወይስ እንዴት ነው? አልገባኝም። እንደዚህ ኦኬ። ቢሳሳት ውስጥ ይመልሰዋል። አይ ቆይ እንዴ እኔ እርግጠኛ መሆን እሺ፣ በምንድን ነው የተሸከሙት? ሸክሙ በምንድን ነው? በማዳበሪያ ነው ወይስ በኩርቱ ፌስታል ነው? ኦኬ፣ ጥቁሩ እንኳን ያኔ አልነበረም። እስቲ አንተ እንዴት እንደሆነ አብራራለን። ተሳስተው 101 ነበር አሉ። ቅርጫ ነው እንደ እያሉ ወላሂ ሪፖርት አደረጉብኝ ጋይስ። ሪፖርት ተጀመረ ደግሞ ጀመራቸው ደግሞ። እሺ እንትንስ በራሳቸው እጅ ይነካኩና ማይረሽ እንትንስ አሁን እሱ ከሆነ እሺ፣ ይሄ ምንድን ነው የሚባለው ደግሞ? ሰውየውስ ምን ሊያደርገው ነው የተቀበለው? ጠብሶ ሊበላው ነው? ምንድን ነው እኮ? በጣም እኮ አላማው ምንድን ነው? የሰውየው አላማ ሳይሆን ዳዊት እንግዲህ ነቢይ ነው። አስቡ፣ ነቢይ ዝም ብሎ ሰው ላለው ነገር ይከተላል። ዳዊት የተሰኘው ነቢይ እና መጽሐፍ ቅዱስ ይሄ ስለ ትዳር ምናምን ነክ ነገር ተው፣ ይቅርባችሁ፣ ይበስባችኋል ማለት አምላካችሁ ብቻ 3 ናቸው። እንዴት ነው የሚባለው? እሺ አምላካችሁ 3ቱም እና ደግሞ ነቢያቶቹ ከምታስቡት በላይ ናቸው። ከምታስቡት በላይ በጣም ለምሳሌ አሁን አንድ ጥቅስ ላሳያችሁና ምን አደረገ መሰላችሁ? ያው ዳዊት ነው። ከዛ በፊት ምናልባት ስለ ጋብቻ ስለሆነ በጣም ይቅርታ። ምንድን ነው መሰላችሁ ማይር፣ ይሄ ጥቅስ እዚህ ጥቅስ ላይ ብታወራ እሱን ታወጣልኛለህ። አዎ እዚህ ላይ የሆነ ሰው የሆነ አካል ከሆነ አካል ጋር ተጋብቷል። እዚህ ላይ ምናልባት እሱ ላይ ብትሄድልኝ። ምን ይላል መሰላችሁ? እንግዲህ ሕዝቅኤል ነው ምዕራፍ 23 ላይ ከቁጥር 1 ጀምሮ ሲናገር ምን ይላል? እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። የሰው ልጅ ሆይ አንዲት እናት ልጆች የሆኑ 2 ሴቶች ነበሩ ይላል። የአንዲት እናት ልጆች የነበሩ 2 ሴቶች ነበሩ። ከዛስ በግብፅ ሀገር አመነዘሩ። ማመንዘራቸው አይደለም ማን ላይ ነው ያመነዘሩት ነው ዋናው ጥያቄ። እሺ አመነዘሩ እና በኮረዳነታቸው ሳሉ አመነዘሩ። በዚያም ጦሶች
ወደቁ። አይዚሁ ነው የት ነው የወደቀው? እሺ ወደቁ። እንዴት ነው ምልክት እያረከበት ከዛ ድንግልናቸውን አጡ ይላል። ስማቸውም የታላቂቱ ሀላ የታናሽ እህቷም ሀሊባ ነበረ። እኔም አገባኋቸው አለ። ማን ነው ይህ የሚለው? የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ነው የሚለው። እግዚአብሔር ነው የሚለው። እንግዲህ ማንና ማን አገባቸው? ሀላና ሀሊባን አገባቸው። ሁለት ሚስት። አመሰግናለሁ። እሺ እና በምንድን ነው የተፋቱት? አዎ አመንዝረውበት ነው። እንዴት ነው ያመነዘሩት? ጥያቄ ነው። ምን ይላል? እሺ የቱ ጋር ነበረ? አዎ ነገር ግን በግብፅ ምድር ያመነዘርሽበትን የወጣትነትሽን ዘመን አስበሽ ዝሙትሽን አበዛሽ ይላል። ለማን ያመነዘሩት? አካላቸውም እንደ አህዮች አካል ሲል እንግዲህ ገብቷቸዋል። አካላቸውም እንደ አህዮች አካል፣ ዘራቸውም እንደ ፈረሶች፣ ያው ዘር ሲልም ገብቷቸዋል። እንደ ፈረሶች ዘር የሆነ ገብቷቸዋል። ጋይስ ከታች ገብቷቸዋል። አልገባንም። እኔ አልገባኝም። እንዴት ነው እስቲ የሚያስረዳኝ ክርስቲያን ካለ ምን ማለት ነው? ገብቷቸዋል። ግድ የለም ገብቷቸዋል። አልገባቸውም። ማንም አልገባም። አካላቸው ሲል ምን ለማለት ፈልጎ መሰለህ? ስለ እንትን ነው የሚያወራው። አካላቸው ሲል ቅድም የተቆረጠው ነገር አለ ዘዳግም 6:23 ላይ ምናምን አይነት ይሄ የቆረጠው አይነት እና የአህያ ነው እያለ ያለው አካል ሲል ስለዚህ ነው የሚያወራው። እና ይሄ ሸለፈት ወይም ደግሞ ቅድም ባነበብነው ቋንቋ ማለት ነው እሱኛው እንደ አህያ ነው ብሎ ይናገራል። አዑዙ ቢላሂ ሚነ ሸይጣን ረጂም ሐውለ ወላ ቁወተ። ምኑን ተረፈችው ታዲያ? ታዲያ ባይሄዱ ይቆጫል እንዴ? ገርመዋል እንዴ? እና ይሄ እግዚአብሔር ላይ ነው እንግዲህ እንደዚህ ያመነዘሩት። አስቡት፣ አምላክ ላይ እንደዚህ ስታመነዝሩ ማለት ነው። ደግሞ አንድ ግለሰብ አይደለም፣ አካላቸውም ነው ብዙ ናቸው። አይደለም ጥያቄ፣ ቆይ አንዴ ማየት ጥያቄ አለ እዚህ ጋር። ይሄ እሺ በብልታቸው እንደ አህዮች ብልት የሆነ እሺ፣ እንዴት እንደሚያስሩት ከዛ ዘራቸውም እነዚያ የሆኑ የከለዳውያን ልጆች በፍቅር ተከተለቻቸው። አሁን እነዚህ ምልምል ናቸው እና እንትን ናቸው አለ ግብፅ ሀገር ያሉ ወንዶች የግብፅ ሰዎች እና አሁን እነዚህ የግብፅ ሰዎችን ስለዚህ አሁን ምረጡ እያላቸው ነው ሴቶችን። እንደዛ ነው ማለት ይሄ መፍሁሙ እንደዛ አይደለም ብለህ ነው የሆነ ምርጫ ምናምን ስትመርጡ በተለይ ግብፅ አካባቢ ብትሄዱ እንደዚህ አይነት ኢቨን እግዚአብሔር ራሱ ያሳሳቱ አይነት ወንዶች አሉ። እንዴት ታየዋለህ? ሲያብራራ አሁን የኛ ሀገር ሴቶች ያው እግዚአብሔር እንግዲህ ያስቀምጠው። አስቡት፣ እግዚአብሔር ማለት አምላክ ነው፣ ሁሉ በእጁ የሆነ ነው፣ ሁሉም ነገር ያለው አምላክ ነው። ግን ከዚህ አምላክ እነሱ ምን አስበለጡ? የግብፃውያንን ወንዶች። ምን አይነት ወንዶች? እንደዚህ አይነት ወንዶችን አስበለጡ። አሁን ይሄ በጣም ከባድ ነገር ነው። በቃ አሁን ይሄ የሚያሳየው እኔ ብዙ መተንተን እችላለሁ፣ ግን አግባብ አይደለም ብለን ነው እንጂ በጣም ብዙ መተንተን። አይ አንተን እስቲ ነካካው ነው ልተንተን ውስጥ የሆነ ኢንተርቪው አድርገን። አዎ አይ ምን መሰለህ፣ እኔ አሁን ጥያቄው ይሄን እንዴት ነው እሺ፣ ይሄኛው ትልቅ ከሆነ ያኛው ትንሽ ስለሆነ ነው ጥለው የሄዱት ነው? እንደዛ ነው። ምክንያቱም እኔ የገባኝ ኦብቪስሊ እንደዛ ነው እንግዲህ እያሳየን ያለው ነገር። ኦኬ ስለዚህ ማለት አሁን ሴቶች ስትመርጡ ወንዶችን ታዲያ እንዴት ነው የሚመርጡት? አሁን ጥያቄው እንደዚህ እግዚአብሔርን የሚያታልሉ ከሆነ ሴቶች እንዴት ነው መምረጥ ያለባቸው የሚለው ራሱ ግልጽ አይደለም። ኦኬ ወይስ ዘዳግም 23:1 ላይ አለ እሱ ተጠቅሷል? ኦኬ ለዛ ነው ቼክ የሚደረገው። ዘዳግም 23:1 ላይ እንዲህ የሚል ነገር አለ። ይሄ የተቀጠቀጠ አባለ ዘሩም የተቆረጠ ወደ እግዚአብሔር ጉባኤ አይግባል። ሰው የማይገባው ቼክ ይደረጋል ማለት ነው። እየተገለጠ በዛ መሀል ነው እንግዲህ ምናልባት ተገልጦ ሲታይ ቅድም የተባለው እንደ አህያ ነው አይደለም የሚለው ቼክ ተደርጎ ከዛ በኋላ ነው ማለት ነው ወደ ዋናው ጉዳይ። አሁን ይሄ ፓርት ምንድን ነው? እንደውም በሽፋኑ ትዳርን ፍለጋ ሊሆን ይችላል ማለት ነው። ምናልባት እንደዛ እንዳያታልሉ ማለት ነው። እሺ እንደዚህ እንድናወራ ነው የምትፈልጉት? ስርዓት ለምን አይኖራችሁ? አስለቅሳችኋለሁ፣ ወላሂ እናስለቅሳችኋለን። መጽሐፋችሁን እየገለጥን ማለት ነው። ገድላት ምናምን ውስጥ ሳንገባ ሀቂቀትን ነው የምላችሁ ወላሂ።
ገድላት ምናምን ውስጥ አንገባ። እያንዳንዱን መጽሐፉን እየገለጥን በደንብ አድርገን ነው የምናሳያችሁ፣ በደንብ አድርገን ማለት ነው። ሰው እንደዚህ አይነት አደብ የጎደለው ስርዓት የጎደለው ንግግር አትናገሩ። ሰውን ፐርሰናል እየመጣችሁ አትናገሩ ምናምን። ኦኬ መጽሐፋችሁ ይገለጣል። እግዚአብሔር ኢየሱስ ማን ነው ይገለጣል። እሺ ለማንኛውም ይህን ይመስላል። አቡኪ ቪዲዮ ለቋል መሰለኝ። አይ ቲንክ አቡኪ ቪዲዮ ለቋል። የለቀቀውን ቪዲዮ ገብታችሁ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉለት። እሺ አቡኪ መጥቶ ነበር ሄደ። እሺ ማሂር ጥያቄ ካለው አስተናግደው የመጣው ልጅ። እሺ ከዛ በፊት ይቅርታ አንድ ጊዜ ጣልቃ ገባሁኝ። የሁላችንንም ኮፒ ሊንክ ሸር አድርጉ። እኔም ቪዲዮ መጨረሻ ላይ ፖስቻለሁኝ። አንዲት ሙስሊም የሆነችን ልጅ ፎቶዋን ወስደው ወደ ኦርቶዶክስ መጣች ብለው ፖስተዋል። ልጅቱ ሙስሊም ናት። የሚገርማችሁ ነገር የሚገርማ 25,000 ሰው ላይክ ያደረገው የታየውማ እስከ ሚሊዮን በላይ ነው። ልጅቱ ሙስሊም ናት። እና አትዋሹ። አንድ ሃይማኖት ከውሸት ካላዳናችሁ የሃይማኖት አይደለም። ኦርቶዶክስ ወገኖቻችን ከውሸት የሚጠብቃችሁ ሃይማኖት ፈልጎ ላለሁኝ። ቅድም እዛ መጽሐፈ ሳሙኤል ላይ ሸለፈት ቆረጠ ምናምን ለምትሉት ማለት ነው። እዚህ ጋር ማወቅ ያለባችሁ ኢየሱስ ሲገረዝ የግርዛቱ የሸለፈቱ ቁራጩ ንዋየ ቅድሳት ነው። ታውቃላችሁ? በስላሴ ዶክትሪን በካቶሊክ እና በኦርቶዶክስ ያኔ ኦርቶዶክስ የላትም፣ ኦርቶዶክስ የላትም። ያው የመስቀል ጦርነትን ያመጡት ካቶሊኮች ስለሆኑ እንደ ካቶሊክ ንዋየ ቅድሳት ነው። ታውቃላችሁ? የንዋየ ቅድሳት የማርያም ፎቶ፣ የስላሴ ፎቶ፣ ጽላት፣ ታቦት ንዋየ ቅድሳት ነው አይደል የሚባሉ የቤተ ክርስቲያን። አዎ የኢየሱስ የተገረዘው ከግርዛቱ የተቆረጠው ያ ስጋው ንዋየ ቅድሳት ነው። ያ ጀምዓ ይህንን እንድታውቁት ፈልጌ ነው። ቀጥሉ፣ አውሩ፣ ክርስቲያኖችን አስተናግዷቸው። ማሂር አስተናግደው ጂሰስን። በጣም ከባድ ነው። ጂሰስ 9 ሰዓት ሲል ጠብቀህ መጣ። እሺ ቀጥል። አይ ማይገባ ነገር እያወራችሁ ነበር። በጣም አዎ፣ አይ አንድ ግለሰብ መጥቶ በጣም ፐርሰናል አታክ ለማድረግ ሞከረ እና ለእሱ ነው መልስ የሰጠ ነው። ጥያቄህን ቀጥል አንተ። እኛ ሁሉም ሰው ያው እንዳመጣጡ ነው የምናስተናግደው። ማለት ብልግናን ፈለጉ የመጣ ሰው፣ ጨዋ ሆኖ እውቀትን ፍለጋ የመጣ ሰውም፣ ማጭበርበርን ፈልጎ የመጣ ሰውም ሁሉም እንደመጣበት እናስተናግደዋለን። እና አሁን አንተ በጣም በስርዓት ነው ስታወራ የነበረው። በጣም የምታስታውቅ ሰው ነህ። ስለዚህ ተማምረን እንዳያያለን ማለት ነው። ጥያቄ ያለኝ 9 ሰዓት ተብለህ ነበር። 9 ሰዓት ላይ መጥተሃል። ኢቨን ኦን ታይም ነው የመጣው ራሱ በቃ አናቱ ላይ። እዛ ቅድም ነበርኩ የሰማው ነበር ሙሉ ነገር። ኦኬ ጥያቄህን አሁን ቀጥል። ኦኬ ጥያቄ እናንተ ያወራችሁበት ነገር ላይ የሆነ ሐዲስ አየሁ እና በጣም አስደነገጠኝ። ነቢዩ መሐመድ ልብሱን አውልቆ ሰዎች እየሳሙት ነበር ይላል። እስኪ ክፈት። አዲስ ነገር አንተ እኛም ትልቁ ላይ አድርጌ ያለው ክፈቱ። ሰምታችሁ አታውቁም? ትናደዳላችሁ። በእርግጥም ግን ያለ ነገር ነው እኮ። ክፈቱ። ትልቁ ላይ ነው። እሺ ቀጥል። ሱናን አቢ ዳዊድ። እሺ ቀጥል። ኦኬ ይኸው the prophet raised his shirt and the man embraced him and began to kiss his side. ነቢዩ መሐመድ ልብሱን አውልቆ ሰውየው ገላውን እየሳመ ነበር ይላል። ምኑን? ገላውን። አንተ ምንድን ነው ያልከው ቅድም? ገላውን ምንድን ነው? ሊቀይረው ነው? ተው። እሺ ከፍ በልን አንብበው። አሁን ከላይ ጀምረህ አንብበው። ሀሳቡን ተረዳው። ያው ነው። ምን ላይ ነበሩ? ቦታው ምን ላይ ነበሩ እነዚህ ሰዎች? ያው እንግዲህ ሐዲሱን አንብበውን የመጣው ብለን ተስፋ እናደርጋለን። ምን ላይ ነበሩ እነዚህ ሰዎች? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እና ከእሳቸው ጋር የነበረው ሰው ቦታ አይናገርም። እዚህ ላይ አይናገርም። ሳታነቡ ነው እንዲመጣው። እስኪ ያሳይኝ። ቦታ የቱ ጋር ነው? እሺ ከፍ ብለህ ጀምረው። ታለ መሰለህ የቱ ጋር ነው ቦታው? አንብብልኝ አንተ። ከአንዴ እኔ ጋር ልክፈተውና አላንብብልን።
ካለ በነገር ላይ ሰርፕራይዝ ጠብቀኝ እሺ። እኔ ደግሞ እሱ ይመልስልና እኔ ሰርፕራይዝ አደርጋለሁ። ባይብል ላይ ቀጥል ሂድ ማሂሩ። ኦኬ እኔም ከዚህ ይበልጥ አሳይሃለሁ። ሌላ በደንብ ታሳኝ፣ ችግር የለውም እናያለን አብረን በደንብ እናያ። ቀጥል ማሂር። እሺ ሱነን አቢ ዳውድ ቁጥሩ ስንት ነው ያልከኝ? 5224 5224 ነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ እንትን ላይ ነበሩ፣ ዘመቻ ላይ ነበሩ እና አንድ ግለሰብ ከፊት ለፊታቸው የነበረውን ግለሰብ ሰልፍ እያስተካከሉ እያለ አንዱን ከፊት ለፊት ሆና ወጣ ብሎ ከሰልፉ ወጣ ብሎ የነበረውን ግለሰብ በዱላቸው ወደ ውስጥ ገፋ አደረጉት ማለት ነው። እሺ አንድ እየከፈትኩት ነው ሐዲሱን። ወደ ውስጥ ገፋ አደረጉትና እሱ ምን አለ? በቀሌም መውሰድ እፈልጋለሁ። ነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ በእንትን ተመትቻለሁ፣ ይሄ ምንድን ነው በስቲክ እና በቀሌም መውሰድ እፈልጋለሁ አለ። ከዛ በኋላ እሺ ይሁንልህ አሉት። ከዛ በኋላ ምንድን ያላቸው እንትናቸውን ልብሳቸው ከፍ እንዲያደርጉ ጠየቃቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ከዛ በኋላ እሳቸውም እሺ ብለው ከፍ አደረጉለት። ከዛ በኋላ ምን ብሎ ይናገራል ሐዲሱ? ፕሮፌት ደን ራይት ሂዝ ሸርት፣ ልብሳቸውን ከፍ አደረጉለት። ኤን ደማን ኢምባረስድ ሂም ኤንድ ቢጋን ቱ ኪስ ሂዝ ሳይድ፣ ጎናቸውን ሳማቸው ነቢዩን ሰለላሁ ዐለይሂ ወሰለም። ከዛ በኋላ ምን አለ? ደን ሂ ሴይድ፣ ከዛ ምን ብሎ ተናገረ? ዚስ ኢዝ ዋት አይ ዋንትድ፣ እኔ የፈለግኩት ይህንን ነው የአላህ መልእክተኛ ብሎ መለሰላቸው። አየህ ይሄ ሰውዬ ለነቢዩ ሰለላሁ ዐለይሂ ወሰለም የነበረው ሪስፔክት፣ ለሳቸው የነበረው ውዴታ ይህንን እድል ስላገኘ ይህንን አጋጣሚ ስላገኘ ወስዶ አቀፋቸው። ከዛ በኋላ ጎናቸውን ሳማቸው ነቢዩን ሰለላሁ ዐለይሂ ወሰለም። እዚህ ላይ ችግርህ ምንድን ነው? ታዲያ እኔ ምንድን ነው ያልኩት እኮ? ችግርህ ምንድን ነው? ቅድምን ብዬ ነው። ቅድም ምን ስላልኩ ነው ማስረጃ አምጣ ያልከው? እኔ ያልኩ መጀመሪያ ያልኩ ነቢዩ መሐመድ ልብሱን አውልቆ የሆነ ሰው ስሞታል አልኩ። ታዲያ ከዚህ የተለየ ነገር አለው? ምኑን? ሰውነቱን፣ ጎኑ ሰውነት አይደል? ስለዚህ ችግርህ ምንድን ነው? አሁን ጎኑ ሰውነቱ አይደል ወይ? እንደ እኔ ሰውነቱን አይደለም መቻልኩኝ፣ ስፔሲፊክ አደረገው ጎኑን። እሺ አሁን ጥያቄ እኔ ያወራሁት እዚህ ላይ ተጻፈውን ነው። አንድ ማንጨር 9 ሰዓት እስኪሆን ጠብቀህ የጠየቀው ይህን ለመናገር ነው። የአንድ ሰሓባ እንዴት እንደሚወዳቸው ልትነግረን ነው? እስከ 9 ሰዓት የጠበቅከው? መውደድ የሚባል ነገር የለም እዚህ ላይ። ስለ ፍቅር የሚያወራ ነገር የለም አንደኛ። ሁለተኛ ደግሞ ሰልፍ ሚል የለም እዚህ ላይ። ምን ሚል የለም? ሰልፍ ምናምን ተሰልፈው ሚል የለም። ይኸው ሀዲሱን ወይ እኔ እንግሊዝኛ አላውቅም ወይ አንተ ጨምረህበታል። ኮንቴክስቱን ነው የነገርኩህ። አጠቃላይ ይሄ ሀፕን ያደረገበት 5224 እንደዛ የሚል ነገር አለው። ታሪክ የሚፈጠረው ከ5224 ላይ ብቻ አይደለም እኮ። ከዛ ስለሆነ ያመጣኸው አጠቃላይ ኮንቴክስቱን ነው እየነገርኩ ያለሁት። አሁን ግን እስከ 9 ሰዓት ጠብቀህ ጥያቄ ምንድን ነው ነው? አነበብ ነው እኮ እኔም አነበብኩት። ጥያቄ ምንድን ነው? ጥያቄ እኮ አልጠየኩም። እኔ መጀመሪያ ያ የቅድሞ ያነሳችሁት ነገር ላይ ነው ጨመርኩት። ማሂር በቃ ቶ ሉቃስ ወንጌል ምዕራፍ 7 ቁጥር 38 ላይ በስተኋላውም ከእግሩ አጠገብ ቆማ እያለቀሰች እንባዋን እግሩን ታርስ ጀመረች። እቺ እንትን ነች፣ ፕሮስቲዩት ነች፣ ሴተኛ አዳሪ ሴት ነች። እሺ አንተ አሁን ወንድ ነው አይገርምም? ከዛ ምን አለ? በራስ ፀጉሯም ታብሰው ጀመር፣ እግሩንም ትስመው፣ ሽቱም ትቀባው ጀመር አለ። ምኑን ትስመው ነበረ? እግር መሳም ነው የበልጠው። ልብሱ ከእግር ነው የሚጀምረው። ከታች እንደዚህ ጀምርና ወደ ላይ ሄዳል። እሱ ደግሞ ላሳየን። ልብሱን አውልቆ የሚለውን አሳየን። ልክፈት፣ ትልቁ ላይ አድርግልኝ። የታባቱ ክፈቶች ያው አደረግኩ። ወይ ጨርሰው እንደውም ማሂር ጨርስና ከዛ በኋላ ቀጥላለሁ። ይሄ ምን ማለት ነው? እሺ ምን ማለት ነው? ይሄ ፕሮፌት ራሱ ነቢዩ መሐመድ ዴን ሬዝድ ሂዝ ሸርት፣ ልብሱን አንስቶ አውልቆ አትሳቁ፣ ምንም አያስቅም። ይሄው ልብሱን አውልቆ ሬዝድ ምን ማለት ነው? እስኪ አትሊስት እዛው አየዋ ሬዝድ ማድረግ ከፍ ማለት እኔ ያልጻፈ ነገር አላነበብኩም። ሀዲሱን ዳይ ብለው ከፈለግ ከአንዴ ስለሱ አላወራሁም።
ሬዝድ ማለት ምን ማለት ነው? ሬዝድ ለልብስ ሬዝድ ማለት ማውለቅ አይሆንም? ከፍ ማለት ነው። ልብስ ከፍ አይደረግም? ቆይ ማውለቅ አይሆንም? ቴክ ኦፍ ስትል ማውለቅ ማለት ቴክ ኦፍ ማድረግ ማለት ነው። ይሄ ማውለቅ አይሆንም ትላለህ። አሁን ቋንቋ ለመስመር ነው እንግሊዝኛ ይቀጥል ምን መሰለህ ወዳጄ፣ አሁን ይጀምራል የሚለው ላሳይ። ቆይ አንዴ ከእግር እንዴት እንደሚጀምር ላሳይ። ቆይ አንዴ አይ አንተ ነው እናንተ የሚገባችሁ ወደ ዋናው ነጥብ ስንገባ ነው። ኦኬ ከእግር እንዴት እንደሚጀምር ላሳይ። እሺ እዚህ ጋር ነው አሁን ከእግር ሁሉ ነገር ሲጀምር አሁን በቃ እንዳለ ከእግር ነው። ያው ተመልከት አንቺ የአሚናዳብ ልጅ ሆይ በጫማሽ አካሄድ እጅግ ያማረ የዳሌዎችሽ ማቀማመጥ አለ። ጫማ ብሎ ከጫማ ጀምሮ አየው። ከዛ ዳሌ አለ። ከዛ እምብርትሽ ብሎ ስለ እምብርቱ ያወራል። ከዛ ወደ ሆድ ይሄዳል። ከዛ ወደ ጡት ይሄዳል። አየው ወደ ጡት ይሄዳል። አይ አይደለም ስላልከኝ ነው። አጀማመሩ ሁሉ ጊዜ የሚጀምረው ከታች ነው ያልኩ ነው እኮ ከታች ነው የሚጀምረው ነው እኮ የምልህ ከእግር ነው የሚጀምረው። ስለዚህ አሁን ከፍ እያለች ነው የምትሄደው ልጅቷ። ምን ታደርጋለች? በስተኋላውም በእግሯ አጠገብ ቆማ እያለቀሰች እንባዋን ታርስ ጀመረ። በው እግሩንም ተሰማው ጀመረ። አየህ ምን ታደርገው ነበር? እግሩን ምን ታደርገው ነበር? እግሩን መሳም ማለት ነው። አዎ ከእግር ከታች ይጀምራል። ከታች ነው የሚጀምረው። ይቀጥላል። እስኪ ከዛ ደግሞ ቆይ ወንድ ሁላ ተስሟል። ኢየሱስ በእንትና ሁላ ተስሟል። ማን ነው? አምጣልኝ ስሙን አጥፋልኝ። ይሄ አሁን የምስመው ተብሎ የተናገረለት ማን ነው? ማሂር መጽሐፍ ቅዱስ ላይ ነው። አዎ መጽሐፍ ቅዱስ ላይ ያ ካህዲው ማን ነበረ? ይሁዳ ራሱ ስሞታል ኢየሱስን እኮ ይሁዳ ራሱ ስሞታል። ቆይ ላውጣልህ እሱንም። አንዴ ተረጋጋ። ቆይ መልስልኝ መጀመሪያ። ቆይ አንዴ እስከዛ ማሂር ቀጥል። እንትን ምንድን ነው? ፕሮቴስታንት ነው አይደለ? ፕሮቴስታንት ነህ እና አሁን የሴትዮዋን ታሪክ ይወስድና የፕሮቴስታንቱ መስራች የሆነው ጀስቲን ማርቲር ምን ብሎ ይናገራል መሰለህ? ልክፈትልህ እንግዲህ ጀስቲን ማርቲር ተገቢ የሆነ መልስ መልስልሃለሁ። እሱንም ፕሩቭ ሮንግ አደርግሃለሁ። አይዞህ። ኦኬ ችግር ፕሩቭ ሮንግ እሺ ታደርገኛለች። ችግር የለውም። ቀጥል። አሁን ቀጥል። እሺ ቆይ ልክፈትልህማ። ጀስቲን ማርቲር ምን ብሎ ይናገራል? እቺ ግለሰብ ከኢየሱስ ጋር እንትን ይሄ ምንድን ነው የሚባለው ዝሙት እንደፈጸሙ ይናል። ትቀበለዋለህ? ማስረጃ። እሺ እሱን ቆይ እየከፈትኩልህ ነው። የብሮ ቀጥልና ከፍትልሃለሁ። በጣም ጥሩ። ምንድን ነው አሁን ኢየሱስን ይሁዳ ስሞታል ወይስ አልሰማውም? ለምንድን ነው የምትዘሉት? ይሄ ኧረ አልዘለልንም። ኢየሱስን ይሁዳ ስሞታል። ቆይ ስለመሳም ነው የምናወራው። ኢየሱስን ይሁዳ ስሞታል ወይስ አልሰማውም? እሱ ለምን አስጨርሰኝም? ኢየሱስን ይውላል አቋን አሳልፎ የሚሰጠው ማለት የምስመው እሱ ነው ያዙት ብሎ ምልክት ሰጣቸው። ወዲያውኑም ወደ ኢየሱስ ቀረበና መምህር ሆይ ሰላም ለአንተ ይሁን ብሎ ምን አደረገው ይላል። ምን አደረገው? ሳሙ። የቱ ጋር ነው ሳሙ? አልገለጸም። አፉ ላይ ሊሆን ይችላል እኮ አልገለጸም። ሁለመናውን ይሳሙ። ይኸው ሁለመናውን ይሳሙ። እጁን ስሞት ሊሆን ይችላል እኮ እጁ አካሉ አይደለም። ቆይ እጁ መሳሙ አንተ ማስረጃ እጁ እንደሰሙ ሊሆን ይችላል። አፉንም ስሞት ሊሆን ይችላል እኮ አምጣልኝ። አፉን ስሞታል የሚል አምጣልኝ እኮ እጁን ስሞታል የሚለውን አንተ አሁን ደብል ስታንዳርድ ይሄ አይሰራም እኮ አፉ እጁን ስሞታል የሚለውን አይሰራልም። እጁን ስሞታል የሚለውን አንተ እጁን ስሞታል የሚለውን አንተው ታመጣለህ ወይ? አፍ የሚለውን አምጣልኝ መጀመሪያ አንተ እኮ እጅስ የሚላለ እዚህ ላይ አልተጻፈም። ይሄ ግን በጣም ስለዚህ ማን በቃ አሁን ሳሞ ቆይ አንዴ ሳሞ ነው የሚለው ማንኛውም ቦታ ሊስመው ይችላል ነው አይደለ? አካሉን ማንኛውንም አካል ኦኬ ያ ስለዚህ አፉን ስሞታል የሚለው እዚህ ውስጥ ይካተታል። ከንፈሩን አምጣልኝ እኮ ሊሆን ይችላል። ምን እናውቃለን?
አፉን ሊሆን ይችላል፣ እጁን ሊሆን ይችላል፣ እግሩን ሊሆን ይችላል፣ እግሩን ሊሆን ይችላል፣ እግሩን ሊሆን ይችላል እኮ ገባኝ። ምን ሊሆን እንደሚችል አናቅም። የተፈጠረውን ነገር ስለማናቅ ስሞታል፣ በቃ ስሞታል፣ ተስሟል። ኢየሱስ አሁን ተስሟል ነው ቁም ነገሩ። እጁ ገለው አይደለም እንዴ ጂሰስ ቅድም እጅ መሳምን ችግር አለው። እኔ እኮ እያልኩ ያለሁት ያ ነቢዩ መሐመድ